በዛ በሚያምረው ነጩ ቬሎ ልቤን ገንዘሽ ቀብረሽዋል ብለሽ ንገሪልኝ። እንደዛ በያት። እሺ አንቺ አታውቂም። ከዛ እሱ ሊሰርቅሽ መጣ። ከዛ ነው የመጣውና የሰረቀውን ስልክ አስጣልኩልሽ። ከዛ አንቺ ቸግሮት ይሆናል ብለሽ አሰብሽና ልትሰጪው ሄድሽ። በትክክል ሰምተኛል። አማርኛ ፊልም በጣም ታያለሽ እንዴ? አዎ የሙሉ ዓለም አድናቂ ነኝ። ቤት ሰው ለሰው ላይ እንዴት እንደምወዳት ብታይ። አንተ ተወዳታለህ? አዎ ፊልም በጣም ከማይሰው የሚጠበቅ ተግባር ነው። እዚህ ሀገር ሰዎች ደግሞ ቅኔ ተወዳላችሁ እኮ። ያልኩትን የሰማኸኝ የተረዳኸኝ መስሎኝ እኮ ነው ሁላ ነገር ሳብራራ የነበረው። እኔ ፊልም ማላየው ራሱ ካንቺ የተሻለ ታሪክ መፍጠር እችላለሁ። ገባኝም። ከልጁ ጋር እንዲሰርቅሽ ተነጋግርሽ። ከዛን የደረስኩና አስጣልኩልሽ። ቅድም ስናወራ አንተ በአጋጣሚ ያየህንና ረስክብን። ከዛ ውሸታችን ተጋለጠ አይደል? በሚገባ። አሁን ታሪኩ የተሟላ ሆኗል። አንተ በጣም አንዴ የምታውቀው ቂነ። ወይኔ ችሎታ ያን ያህል ከባድ አይደለም። ቅርታ ስምህን እንኳን አላውቀውም እኮ። ካንተ ምን ፈልጌ እንደዚህ ላረግ እችላለሁ? በከንቱ ነው የለፋሹ። ያለውበትን ስሜት ሰልይ ተብለሽ እንደመጣሽ ግልጽ ነው። ደስ ይበልሽ። በድን ሆኜልሻለሁ በያት። ካገባሽ በኋላ ሞቴን እንድመኝ አድርገሽኛል። ለአንቺ ደስታ ለኔ ያዘን ሆኗል። በዛ በሚያምረው ነጩ ቬሎ ልቤን ገንዘሽ ቀብረሽዋል ብለሽ ንገሪልኝ። እንደዛ በያት። ሲረፍድ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ